ሰላም ሰላም ውድና የተከበራችሁ የጽዮን ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም። ሁላችንም ሰላም ያደረገው እግዚአብሔር የተመሰገነ ይሁን። ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ውድ የቻናሌ ቤተሰቦች እንግዲህ ሰላማችሁ ይብዛ። ለጽዮን ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ዛሬ ደግሞ እንግዲህ እስቲ ላስጎበኛችሁ ያው በማታ ዱባይ ምን ትመስላለች የሚለው ማለት ነው። ዱባይ ሄደን ስንመለስ ነበር ይሄ ቪዲዮ በማታ ማለት ነው የተቀዳው። ከዱባይ ወደ ቻርጃ እየገባን እንግዲህ ዱባይ ላይ በጣም የሚያማምሩ ቦታዎች አሉ። በጣም በቀለ የምትዝናኑበት እና ይሄኛው ቪዲዮ ረጅም ስለሆነ አሁን ማለት ሌላ የቀዳዋቸው ቪዲዮዎች አሉ፣ ግን እሱን ከመለቀቄ በፊት ነው ይሄን እንትን እያልኩ ያለሁት እና እዩት እስቲ። በጣም ነው የሚያምረው። በቃ መንገዱ በጣም ነው የሚያምረው። አካባቢው በጣም ነው የሚያምረው እንደምታዩ ማለት ነው። በማታ ራሱ በጣም እንትን የሚል ቦታ ነው። ቦታው በጣም የሚያምር ቦታ ነው እና ግን በዝማሬ ነበረ እኔ ያው መኪና ውስጥ ሆኜ እንትን ያልኩት፣ ግን ድምጹን አጥፍቼ ነው። ምክንያቱም ያው ዝማሬው ያው ኮፒራይት ስለሚያስይዝ ማለት ነው። እንግዲህ እያያችሁት ነው። ጎዳናው ያምራል። እንግዲህ ጉዞ ወደ ቻርጃ። እስቲ አብረን እንሂድ፣ አብራችሁ ቆዩ። በጣም የምታምር መንገዱ ራሱ በጣም ያምራል። አካባቢው ያምራል። በነገራችን ላይ በዱባይ ላይ በጣም ምርጥ የተባለው ቦታ ነበረ። ከዛ ቦታ ተነስቶ ነው ያው ይሄ መንገድ እየቀዳው ያለሁት ማለት ነው። እኔ ቪዲዮ ያለውበት ምናምን ደግሞ ሌላ ቪዲዮ ለቃለሁ። ይሄ በጣም ረጅም ስለሆነ ብዬ ነው ማለት ነው። እንግዲህ እግዚአብሔር ሀገራችንንም ጉብኝት ያደርግልን። በጣም የሚያማምሩ ቦታ አለ። አገራችንንም ሌሎች ዜጎች መጥተው እንዲጎበኙ እግዚአብሔር ያደርግልን። በእውነት የሚጎበኝ ቦታ እግዚአብሔር ይስጠን ለሁላችንም። እስቲ አብረን እንጓዝ ወደ ቻርጃ። ድምጼ ይሰማል ብዬ ተስፋ አደርጋለሁ። እንደምታዩት መንገዱ በጣም ረጅም ነው። እናም ያው ወደ 8 ሰዓት ወይ 9 ሰዓት አካባቢ ነው ይመስለኛል። እንደዛ ማሽቷል መሰለኝ። እኔ የረሳሁት ቀኑን ራሱ እና እየሄድን እያለ ያው ይሄንን የቀደውት ማለት ነው። እንግዲህ ይሁ በጣም ነው የሚያምረው። መንገዱ ያምራል። በቃ ዱባይ ወይኔ፣ በተለይ ዱባይ ይሄ ቦርጅ ከሊፋ አካባቢ በጣም ባለፈው የሆነ ቪዲዮ ቀርጬ ነበር፣ አይታችሁ ከሆነ እንዴት እንደሚያምር እኔ ልነግራችሁ አልችልም። በእውነት በጣም ነው የሚያምረው። እዛ አካባቢው ለራሱ ያለ ፎቅ በቃ ሁሉ ነገሩ ማለት ነው በጣም 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 ያስጎመጃል። እስቲ እየተራመድኩኝ ያው በዝማሬ የቀደውትን ነው። እኔ ደግሞ አሁን መልሼ በኦዲዮ እንትን እያልኩኝ ያለሁት ማለት ነው። ቤተሰብ እንግዲህ እየሄድን ነው። አሁን ራሱ እየተራመድኩ ነው። በኤርፎን አድርጌ ነው ድምጼን እያስገባ ያለሁት። ምናልባት ይሰማ ይሆን አላቅም፣ ብቻ ይሰማል ብዬ አስባለሁ። እንደዚች ብታምር ሀገር ዱባይ ላይ ብዙ የሚጎበኝ ቦታ አለና አንዳንድ ጊዜ ደግሞ እናንተ ማስፈቀዳችሁ ወጣችሁ ጉብኝት አድርጉ፣ ጋብዛችኋለሁ። ያው ግብዣዬ ነው። ከዱባይ እስከ ቻርጃ ይሄው እንግዲህ መንገዱ እንደዚህ የሚያምር ነው። خلهم جوه لان
እንግዲህ እያያችሁ ነው። መንገዱ ያምራል ካላችሁ በኮሜንት ያምራል በሉ። እንግዲህ ለወደፊት መግዛት የምትፈልጉትን መኪና በዚሁ እየመረጣችሁ ከፊት ለፊት ከሚሄዱት ማለት ነው ታርጋቸውን እያያችሁ እየመረጣችሁ እንግዲህ አንዳንድ ዝም የምለው እኔ 17 ደቂቃ ሁሉ ማውራት አልችልም ብዬ ነው። አንዳንድ ቦታ ላይ ዝም እያልኩ ነው። እና መንገዱ ይህን ይመስላል። ሀገራችን ላይ መንገዱ እንኳን ለመኪና እንደዚህ የሚያምር መንገድ እኔ እንጃ አለ እንደግን ምናልባት እኔ ከወጣው ትንሽ ስለቆየንም ያው አሁን ተስተካክሎ ከሆነ በቃ እንደዚህ ምርጥ የሚያምር አገሪቷ ብቻ ታምራለች። ዱባይ ታምራለች፣ ያንጸባርቃል ሁሉ ነገሯ ማለት ነው። ብቻ ደስ ይላል። ተቀዳው ቆይቷል፣ ግን ለመልቀቅ በቃ እየሰነፍኩኝ ያው ቪዲዮን ያለቀቅኩት ማለት ነው። ጎብኙት እስቲ። በዛው ላይክ ማድረጋችሁን እንዳትረሱ። አበረታቱኝ፣ በርቺ፣ ጠንክሪ፣ ስሪ በሉኝ። እንግዲህ መሀል ላይ ደርሼ እንዳልቆም ማለት ነው። ያው አንድ ሰው ሲሰራ የእናንተ እርዳታ የእናንተ አይዞሽ፣ በርቺ፣ በርታ ማለት በጣም አስፈላጊ ነው። ምክንያቱም በጣም ደስ ይላል የሚሰራውን ሰው ማበረታታት ማለት ነው። እና ስለዚህ እናንተ ማበረታቱኝ፣ ስሪ፣ በርቺ፣ እኛና ያለን ካላችሁ ላይክ ካረጋችሁ እኔ ደግሞ በርትቼ እሰራለሁ። ከዚህ የበለጠ ያው አንዳንድ ነገሮችን እየለቀቅኩ ሄዳለሁኝ። እንግዲህ ያው ዱባይን ያው የዱባይ መንገድ ሰፈሩን እንትን ባለም ግን መንገዱን እንኳን ላስጎበኛችሁ ብዬ ነው። ወይኔ እቺ ጥቁር መኪና ምን ነው ከፊት ለፊታችን መሄድ እምቢ አለች። ወደ ኋላ አስቀርተናት አለፍን ማለት ነው እንደምታዩት።
ያው እኔ ያልታያችሁ ያው መኪና እየነዳው ስለሆነ ነው እና እንግዲህ ቪዲዮን መጨረሻ ላይ ላይክ አርጉ፣ ሼር አርጉ ቤተሰብ። አንዳንዴ እንደዚህ ወጣ ባልንበትም ያው ጉብኝት ነው እያስጎበኛችሁ ነው። እናንተም አንዳንድ ነገር አሳዩ፣ ላይክ አርጉ፣ አበረታቱ። በወጣውበት አጋጣሚ ነው ውዶቼ።